የነፍሴ ወዳጅ አንተ በምክር ልቤን ታሳርፋለህ በምክር ልቤን ታሳርፋለህ ሸለቆ ባይሞላ እኔ አላማ አንደኛ ዮሐንስ እግዚአብሔርን ቃል ምዕራፍ 4 ቁጥር 4 ላይ እናወጣለን ከቁጥር 3 ጀምሮ እንደዚህ ይላል ኢየሱስን የማይቀበል መንፈስ ግን ከእግዚአብሔር አይደለም ይላል እንደሚመጣ የሰማችሁት የክርስቶስ ተቃዋሚ መንፈስ ይህ ነው አሁንም እንኳን በዓለም አለ ልጆች ሆይ እናንተ ግን ከእግዚአብሔር ናችሁ እነርሱንም አሸንፋቸዋል ምክንያቱም በእናንተ ውስጥ ያለው በዓለም ካለው ሁሉ ይበልጣል ይላል ማካፈልበት ርዕስ በዓለም ካለው ይልቅ ከእናንተ ጋር ያለው ይበልጣል በዓለም ያለው ማን ነው ከኛ ጋር ያለው ማን ነው ከኛ ጋር ያለው ማን ነው እንግዲህ በዓለም ያለው አንድ አይደለም ብዙ ነው ከኛ ጋር ያለው ግን አንድ ነው ከኛ ጋር ያለው አንዱ በዓለም ካለው ሁሉ ምን ይላል ምን ይላል በዓለም ውስጥ ሰይጣን ጨለማ ብቻ አይደለም በዓለም ውስጥ ኃጢአት አለ በዓለም ውስጥ የዓለም ክፋት አለ በዓለም ውስጥ የምድር ሲስተም አለ በዓለም ውስጥ እንግዲህ ጠቅሰን ማንጨርሰው እዚህ የኖርንበት ባለው ዓለም ውስጥ ብዙ ክፋት ብዙ ጨለማ ብዙ ነገር አለ ነገር ግን እዚህ ቦታ ላይ ዮሐንስ ሲናገር በዓለም ካለው ሁሉ ሲል አጠቀለለው አንድ ላይ ተቀለለውና በዓለም ካለው ሁሉ ይልቅ ከናንተ ጋር ያለው ምን ይላል ይበልጣል ባይዘው ይቃል አማኝ ሁሉ ጊዜ ከልቡ ሊለየው የማይገባ በየለቱ በየቀኑ ዘውትር በቀንም በሌሊትም በእያንዳንዱ ወራቶች በእያንዳንዱ አመታቶች ሊመላለስበት የሚገባ የእግዚአብሔር ቃል ብርሃን ያለው ሕይወትን ሁሉ በከፍታ እንድንኖር የሚያደርግ ቁልፍ የሆነ ነገር ነው ከላይ ዮሐንስ ቁጥር 3 ሲናገር ምን አለ ኢየሱስን የማይቀበል መንፈስ ግን ከምን አይደለም አለ ከእግዚአብሔር አይደለም አለ ቁጥር 3 እናነባዋለን የመጨረሻ ጊዜ ኢየሱስን የማይቀበል መንፈስ ግን ከእግዚአብሔር አይደለም እንደሚመጣ የሰማችሁት የክርስቶስ ተቃዋሚ መንፈስ ይህ ነው አሁንም እንኳን በዓለም አለ ኢየሱስን የማይቀበል መንፈስ ከእግዚአብሔር አይደለም እሱ ማን ነው የክርስቶስ ተቃዋሚ መንፈስ ነው እሱስ በየት አለ በዓለም አለ እንግዲህ ያኔም አባቶች በነበሩበት ክርስቶስ ሞቶ ከተነሳ በኋላ የበጉ ሐዋርያቶች የክርስቶስን ወንጌል እየሰበኩ በነበረበት ሰዓት እንኳን የክርስቶስ ተቃዋሚ ተገልጦ በመሃላቸው ይቃወም ነበር ወንጌልን ይቃወማል ቅዱሳንን ይቃወማል የቅዱሳንን ሕይወት ይቃወማል የቅዱሳንን ጤና የቅዱሳንን ሰላም የያዙትን መልእክት ሁሉ ጊዜ ይቃወማል በመሃላቸው ነበር ለዚህ ነው ዮሐንስ ሲነግራቸው ዮሐንስን መልእክት ሲጽፍ ኢየሱስን የማይቀበል ከእግዚአብሔር አይደለም አለ ይህ ከእግዚአብሔር ያልሆነው መንፈስ ደግሞ የክርስቶስ ተቃዋሚ መንፈስ ነው አለ እሱም በየት አለ በዓለም አለ አሁን አለ ደግሞ ከትላንትና በላይ አሁን እኛ ባለንበት ሲዝንና ዘመን የክርስቶስ ተቃዋሚ መንፈስ ጊዜው አጭር እንደሆነ ዘመኑ አጭር እንደሆነ የኢየሱስ መምጫ እንደደረሰ ስላወቀ በብዙ ተገልጦ በመሃላችን እየሰራ ነው ያለው ይህን በመሃላችን ስንል ምን ኖርበት ምድር ላይ ስለሆነ በምድር ላይ በቀኝም በግራም በሲስተም ውስጥም በፖለቲካ ውስጥም በትምህርት ቤትም ውስጥ በተለያየ አይነት ምድር ላይ ባሉ ነገሮች ውስጥ ሁሉ ተገልጦ እየሰራ ነው የክርስቶስ ተቃዋሚ መንፈስ የሚገርማችሁ ነገር ዮሐንስ ያን ጊዜ የክርስቶስ ተቃዋሚ መንፈስ እየሰራ እንደነበር ተናግሮ አማኞች እንዳይፈሩ ትጥቃቸው እንዳይፈታ እምነታቸው እንዳይላላ እንዳይናወጡ ሲያበረታቸው እንደዚህ ያላቸው እውነታውን ሲነግራቸው አዎ ምንም እንኳን የክርስቶስ ተቃዋሚ መንፈስ በምድራችን ላይ በመሃላችሁ እየሰራ ቢኖርም እንኳን በዓለም ካለው ይልቅ ከናንተ ጋር ያለው ይበልጣል አለ አንድ ሰው ጮሆ አሜን ይበል በዓለም ካለው ይልቅ ከናንተ ጋር ያለው ምን ይላል ከናንተ ጋር ያለው ምን ይላል ከናንተ ጋር ያለው ምን ይላል እስቲ ጮሁና ይበልጣል በሉና አውጁ ድገሙና አውጁ የመጨረሻ አንዳንዶቻችን በዚህ እምነት ብንመላለስ ሕይወታችን ላይ የበረታብን በሽታ ሊሆን ይችላል የበረታብን የትኛው አቅም ያለው ነገር አቅም ያጣል ብርታቱ ሁሉ ይደርቃል
እምነት የእግዚአብሔርን ኃይል ስለሚያንቀሳቅስ ማለት ነው። ኢየሱስ ክርስቶስን የማይቀበል ከምን አይደለም ማለት ከእግዚአብሔር አይደለም ማለት ባይዘወይ ኢየሱስን የማይቀበል ከእግዚአብሔር ያልሆነ ሁሉ የእናንተ ተቃዋሚ እንደሆነ ታውቃላችሁ። ደሞመንት አንድ ሰው እዚህ ያለ ሰው ሁሉ ክርስቲያን በሆነ ሰዓት ላይ ክርስቶስን በተቀበለ ሰዓት ላይ የክርስቶስ ተቃዋሚ ሁሉ የሱ ተቃዋሚ ሆነዋል። የክርስቶስ ጠላት ሁሉ የሱ ጠላት ሆነዋል። ለዚህ ነው ጴጥሮስ ሲናገር አንደኛ ጴጥሮስ ላይ ንቁ አለ፣ በመጠን ኑሩ አለና ዲያብሎስ አለ የሚውጠውን ፍለጋ በዙሪያችሁ ይዞራል አለ። ምን በሉ እያለ ነው? ንቁ። መንፈሳዊ ውጊያ ላይ ነው ያላችሁት። ዲያብሎስ የሚውጠውን ፍለጋ በዙሪያችሁ እንደሚያገሳ አንበሳ ይዞራል አለ። ንቁ ያለበት ምክንያት ነቅታችሁ የጨለማን ስራ አፍርሱ እያለ ነው። የነቃ ሰው ሁሉ ጊዜ የጨለማን ስራ ያፈርሳል። እስቲ አጠገባችሁ ያለውን ሰው ንቃ በሉት። እስቲ በሉና ንገሩት። ሃሌሉያ። ኢሳይያስ መጽሐፍ ላይ ሲናገር ተነሽና አብሪ አለ። ጨለማ ምድርን ይሸፍናል፣ ድቅድቅም ጨለማ አሕዛብን ይሸፍናል። አንቺ ግን ተነሽና አብሪ። ባይዘዌ ቃል ትእዛዝም ነው። አንድን ሰው ከተኛበት ቦታ ላይ ተነስ ስትሉት እያዘዛችሁት ነው። የሆነ ነገር የሆነ አደጋ አለ፣ የሆነ ነገር አለ፣ ቶሎ መነሳት አለብህ። ስለዚህ ምን በል ተነስ። ኢሳይያስ ላይ ሲናገር ተነሽና አብሪ። ለምን? ጨለማ ምድርን እየሸፈነ ነው፣ ድቅድቅም ጨለማ አሕዛብን እየሸፈነው። ተነስተ ስታበራ ግን ባንቺ ላይ ብርሃን ይወጣል አለ። ክብሩም ባንቺ ላይ ምን ይላል አለ? ይታያል አለ። አማኞች ከየትኛውም ጊዜና ዘመን በላይ መንቃት መነሳት ያለባቸው ጊዜ አሁን ነው። ዘመኑ እጅግ እየተቃረበ ስላለ ማለት ነው። በምን አይነት መረዳት በምን አይነት እምነት መነሳት አለባቸው? ከኔ ጋር ያለው ይበልጣል። ክርስቶስን የሚቃወም መንፈስንም ደግሞ በመቃወም ወገባቸውን ታጥቀው በእምነት ተነስተው የሚገለጡበት ሲዝንና ታይም አሁን ነው። ዮሐንስ ለዚህ ነው በክርስቶስ ተቃዋሚ መንፈስ የተከበበችው ምድር የተጠቃችው ምድር መሃል እየኖረ መልእክቱን ለሚያነቡ ሰዎች ሲጽፍላቸው የክርስቶስ ተቃዋሚ መንፈስ አሁንም አለ፣ አሁን ባላችሁበትም ሲዝን። ነገር ግን አትረበሹ፣ በዓለም ካለው ይልቅ ከእናንተ ጋር ያለው ምን ይላል? ይበልጣል። ኢየሱስ በመንፈስ ቅዱስ መገኘት ውስጥ ከእናንተ ጋር አለ፣ ከኛ ጋር አለ። አንደኛ ቆሮንቶስ 6:19 ላይ እግዚአብሔር ቃል ሲናገር እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል። ጳውሎስ ወይንም ደግሞ እዚህ ጋር ዮሐንስ ሲናገር ከእናንተ ጋር ያለው ይበልጣል ሲል ከኛ ጋር ያለው ማን ነው? መንፈስ ቅዱስ ነው። በመንፈስ ቅዱስ መገኘት ውስጥ ነው የናዝሬቱ ኢየሱስ በእኛ ውስጥ ያለው። ኢየሱስ አይታችሁ ከሆነ ሐዋርያት ሥራ ምዕራፍ 1 ላይ እኔ ሄዳለሁ አለ፣ ነገር ግን ከጥቂት ቀን በኋላ መንፈስ ቅዱስን ትቀበላላችሁ አለ። ዮሐንስ 14ም ላይ 16ም ላይ ሲያወራቸው ጌታ ኢየሱስ ለደቀ መዛሙርቱ እኔ ብሄድ ይሻላቸዋል፣ አጽናኙ መንፈስ ግን ወደ እናንተ ይመጣል አለ። እሱ መንፈስ ከኔ እየወሰደ ያስተምራቸዋል። ይህ መንፈስ ደግሞ በእናንተ ዘንድ ይኖራል፣ በእናንተ ውስጥ ይሆናል። አይለያችሁም ማለት ነው። በእናንተ ውስጥ ይኖራል፣ ከእናንተ ዘንድ ደግሞ ይሆናል። በዓለም ካለው ይልቅ ከኔ ጋር ያለው ይበልጣል ስትሉ ከኔ ጋር ያለው ከእናንተ ጋር ያለው ማን ነው? ጩሁና እስቲ መንፈስ ቅዱስ በለው። ድገሙ እስቲ የመጨረሻ። አዎ እኛ የማን ቤተ መቅደሶች ነን? የእግዚአብሔር ቤተ መቅደሶች ነን። የእግዚአብሔር መንፈስ በውስጣችን እየኖረ ነው ያለው። ይህ በውስጣችን የሚኖር መንፈስ ደግሞ ሞትን ያሸንፋል፣ ጨለማን ያሸንፋል፣ ኃጢአትን ያሸንፋል፣ ሐዘንን ያሸንፋል፣ በእኛ ውስጥ ሆኖ ያሸንፋል። ለዚህ ነው መጽሐፍ ሮሜ 8:11 ላይ ሲናገር ክርስቶስን ከሙታን ያስነሳው የትንሣኤ መንፈስ በእናንተ ዘንድ ቢኖር አለ። በእናንተ ዘንድ ቢኖር ለሚሞተው ሰውነታችሁ ምንን ይሰጠዋል? ሕይወትን ይሰጠዋል። አዎ ጌታን ባመነ ሰው ሁሉ ሕይወት ውስጥ ክርስቶስን ከሙታን ያስነሳ የትንሣኤ መንፈስ በውስጡ እየኖረ ነው ያለው። ለሚሞተው ሰውነት ደግሞ ሕይወትን ይሰጣል። አንዳንድ ሰው ኩላሊቱ ፌል ሊያደርግ ይችላል፣ እግሩ ሊታመም ይችላል፣ ነርቡ ሊበላሽ ይችላል። በውስጣችሁ በሚኖረው በመንፈስ ቅዱስ ኃይል ግን ክርስቶስን ከሙታን ባስነሳ የትንሣኤ ኃይል ያ የሚሞት ሰውነት እንደገና ሕይወትን ያገኛል። አንድ ሰው ጮሆ አሜን ይበል። እንደገና የሚደክም ሰውነት ሕይወትን ይቀበላል። ይህ የለበስነው ስጋ የሚሞት ስጋ ነው። ታውቃላችሁ አይደለ? ፊዚካል ዴዝም ብቻ አይደለም፣ ስጋ ይደክማል።
ሰውነት ውስጥ ያሉ ኦርጋኖች የሰው ሰውነት ይደክማል። ነገር ግን በውስጣችሁ ያለ ኃይል ሰውነትን ማደስ ይችላል። አሜን አሜን አሜን። እስቲ አንድ ሰው ንኩና ክርስቶስን ከሙታን ያስነሳ የትንሣኤ መንፈስ ባንተ ውስጥ አለ በሉት። አንዳንዶቻችን ዛሬም ስንሰማው ኤክሳይትድ ልንሆንበት የሚገባ እውነት ነው። ማንን ከሙታን ያስነሳ? ክርስቶስን ከሙታን ያስነሳ። ይህ ክርስቶስን ከሙታን ያስነሳ የትንሣኤ መንፈስ እኮ መጽሐፋችን ኢየሱስ ክርስቶስ ሞቶ በሶስተኛው ቀን እግዚአብሔር አብ ወደ ሲኦል የላከው ማንን ነው? የትንሣኤን ኃይል የላከው። የትንሣኤን ኃይል ወይንም መንፈስ ቅዱስን ወደ ሲኦል ላከው። መንፈስ ቅዱስ ወደ ሲኦል ገባ። ክርስቶስን ከሙታን አስነሳውና ካለቃት፣ ከስልጣናት፣ ከጌቶች፣ ከኃይላት በላይ ያደረገው። ዛሬ የሞተ ነገር የወደቀ ነገር ይዛችሁ መታችሁ ቢሆን በዚህ መንፈስ ትንሣኤ ይሁንላችሁ። ትንሣኤ ይሁን። ይህ መንፈስ ውርደትን ወደ ክብር ይቀይራል። ሐዘንን ወደ ደስታ ይቀይራል። ጨለማን ወደ ብርሃን ይቀይራል። ይህ መንፈስ ከእናንተ ጋር አለ። በምትገቡበት ቦታ እየተገለጠ ሐዘንን ወደ ደስታ፣ ውርደትን ወደ ክብር ይቀይራል። ይቀይራል በኢየሱስ ስም። እግዚአብሔር ከኔ ጋር አለ ብሎ የትንሣኤ ኃይል ከኔ ጋር አለ ብሎ ሲያምን ያ ውስጡ ያለው መንፈስና የትንሣኤ ኃይል ተገልጦ እንዲሰራ ያደርገዋል። መንፈሳዊ ዓለም ስታምኑ ነው በሕይወታችሁ ላይ ምላሽ የሚሰጠው ሪስፖንድ የሚያደርገው ማለት ነው። ከኔ ጋር የሆነ ሰው ጮሆ አሜን ይበል። ዳዊትን ተመልከቱት። መዝሙር 23 ላይ እንዲህ አለ፣ በሞት ጥላ መካከል እንኳን ብሄድ እርሱ ከኔ ጋር ነውና ክፉን አልፈራም አለ። ዳዊት ብዙ የሞትን ጥላ አሳልፏል። ክፉን ያልፈራበት ምክንያት እግዚአብሔር ከእርሱ ጋር እንዳለ ያምናል። ስንቶቻችን በሞት ጥላ መካከል እኮ ስናልፍ በቃ ከሞቱ በላይ የሚፈጠርብን ፍርሃት ትጥቃችንን ያስፈታል። አማኝ ግን እግዚአብሔር ከኔ ጋር አለ ብሎ ስለሚያምን አይፈራም። ሲጮሁና እግዚአብሔር ከኔ ጋር አለ በሉ። መንፈስ ቅዱስ ከኔ ጋር አለ በሉ። ዓለምን አሸንፋለሁ፣ ሰይጣንን አሸንፋለሁ፣ ኃጢአትን አሸንፋለሁ፣ ሞትን አሸንፋለሁ፣ ጨለማን አሸንፋለሁ። ሃሌሉያ። ቃሉ ለዚያው የሚለው አሸንፋቸዋለሁ የሚለው። እስቲ አንድ ሰው ቀኝ እጁን ከፍ ያርግ። አሁን ቅድም ያወጃችሁት ከፊታችሁ ያለን ሞት፣ ጨለማን፣ ሐዘንን፣ የሰይጣንን ሥራ በኢየሱስ ስም አሸንፋቸዋል። በዓለም ካለው ይልቅ ከኔ ጋር ያለው እስቲ ጮሁና ይበልጣል በሉ። 1 2 የመጨረሻ ሃሌሉያ። ሰይጣንን አሸንፋቸዋል። ዓለምን አሸንፋቸዋል። ክፉ ሥራውን አሸንፋቸዋል። ትጮና አሸንፍ ያለው በሉ። ለዚህ ነው ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ ሶርሳችሁ መገኛችሁ ከእግዚአብሔር ነው። አሜን 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 አሜን። በዓለም ካለው ይልቅ ከእናንተ ጋር ያለው ምን ይላል? ይበልጣል። ልክ ሰው ጌታ ኢየሱስን በሚቀበልበት ሰዓት ላይ ከእግዚአብሔር ተወልዷል። መገኛው ከእግዚአብሔር ነው። ዳግም ተወልዷል። ዳግም ስለተወለደ ከማን ነው? እሱ ከእግዚአብሔር ነው። እሱ ከዚህ ምድር አይደለም። እሱ ከጨለማው ዓለም ስራ አይደለም። እሱ ከእግዚአብሔር ነው። መንፈሱ ዳግም ተወልዷል። አው ስጋችን ከአባታችን ከእናታችን መጥቷል። ነገር ግን መንፈሳችን ዳግም ተወልዷል ከእግዚአብሔር። ከማይጠፋ ዘር፣ ከማይወድቅ ከማይሸነፍ ዘር ተወልዳቸዋል። ስለዚህ ምን ብላችኋል ይላል? አሸንፋችኋል። በዓለም ካለው ይልቅ ከእናንተ ጋር ያለው ምን ይላል? ይበልጣል። ቅዱሳን አባቴ ብሩካን በየቀኑ በየጠዋቱ ስትነሱ ይህን ቃል እስቲ ያውጁት። ስታውጁት እምነት በልባችሁ ላይ በሙላት ይሞላል። በምትገቡበት ቦታ ሁሉ የሚያሸንፋችሁ እንደሌለ ትረዳላችሁ። የጠላት ሲስተም፣ የጨለማው ሲስተም ቢዝነሳችሁ ላይ የሚመጣ፣ ስራችሁ ላይ፣ ቤታችሁ ላይ፣ መንገዳችሁ ላይ የሚመጣ አያሸንፋችሁ። ሲጮና አያሸንፈኝም በሉ። ድገም ውስጥ ሐዋርያት ለምንድን ነው አንድ ከተማ ሲገቡ ለብቻቸው ገብተው ከተማዋን ወርሰው እንደሚወጡ የሚያምኑበት የሚገቡበት ምክንያት ለምንድን ነው? በዓለም ካለው በዛች ከተማ ካለው የጨለማ ኃይል በላይ ከነርሱ ጋር ያለው እንደሚበልጥ ያውቃሉ። አሜን አሜን አሜን። ይህ እምነት እንኳን ሰውነታችሁ ላይ በሽታ ካለ በሽታው ሰርቫይቭ ማድረግ አይችልም፣ መቀጠል አይችልም፣ መቀጠል አይችልም፣ መቀጠል አይችልም፣ መቀጠል አይችልም። ከበባ በፋይናንሳችሁ ላይ፣ በስራችሁ ላይ፣ በቤታችሁ ላይ ቢመጣ አንድ እምነት ውስጣችሁ አለ። ከከበባው በላይ ከኔ ጋር ያለው፣ በኔ ውስጥ ያለው
ከኔ ጋር ያለው ይበልጣል ትላላችሁ። ነገሥት መጽሐፍ ላይ ታችሁ ከሆነ አይኑ የበራለት በቃሉ አይኑ የበራለትና አይኑ ያልበራለት ሰው ታያላችሁ። ኤልሳና ጊያዝ ማለት እንግዲህ ኤልሳ ነብይ ነው። ጊያዝም አጠገቡ ያለው የነብዩ አገልጋይ ነው። በጣም የሚያስደንቃችሁ ነገር በቃሉ ላይ አንድ ስፍራ ላይ እንግዲህ የሶሪያ ነገስታቶች ብዙ ወታደሮችን ኤልሳ ላይ ላኩበት። ኤልሳ ላይ የተላኩ ወታደሮች ከተማን ሁሉ ከበዋል፣ ተራራውን ሁሉ ከበውታል። እንደ አጋጣሚ ጊያዝ ሲነሳ አስቀድሞ ያያቸው እሱ ነው። ስለዚህ አይኑን አጥርቶ በሚመለከትበት ሰዓት ላይ ጠላቶች ከበዋቸዋል። ወየው ጠፋዋል። የሚገርማችሁ ነገር ሲመለከታቸው ወየው ጠፋዋልና ወደ ኤልሳ ሄደና የእግዚአብሔር ሰው መጥፋታችን ነው ሲለው እንደዚህ አለ። ያ ደግሞ ረጋ ብሎ የእግዚአብሔር ሰው አንተ ሰው ረጋ ብላለው፣ ከነርሱ ጋር ካሉት ይልቅ ከኛ ጋር ያሉት ይበልጣሉ አለ። ከነርሱ ጋር ካሉት ይልቅ ከናንተ ጋር ያሉት ይበልጣሉ። ይህን አለና የሚገርማችሁ ነገር አይኑ እንዲከፈት ጸለየ። አይኑ ሲከፈት ጊያዝ በኤልሳ ዙሪያ ያሉትን የሰማይ ሰረገሎች የእሳት ሰራዊቶችን ተመለከተና እውነትም ከነርሱ ጋር ካሉት ከኛ ጋር ያሉት ይበልጣሉ አለ። አሜን አሜን አሜን። ዛሬ ስንጸልይ በሚበልጠው ጌታ በህይወታችሁ ላይ አቅም ኖሮት ህይወታችሁ ላይ የተፈታተናችሁ ያለ ፈተና፣ ተጽዕኖ፣ በሽታ፣ የጨለማ አሰራር ሁሉ ዛሬ ይቆማል። ይቆማል በኢየሱስ ስም። ያ መከራ ይቆማል። ያ ሐዘን ይቆማል። ያ ተጽዕኖ ይቆማል። ይቆማል በኢየሱስ ስም።